ላለውዬ ስላለውማ እሺ ተሙዬ ደህና ነህ? አለሁ። በእርግጥ ይሄ ጥያቄ ላንተ አይሆንም ብዙ ሰው ስለሚያውቅ ማለት ነው። የት ሀገር ልጅ? አዲስ አበባ ነው ተወልጄ ያደግኩት። ሽሮ ሜዳ 08 ኦኬ። እስቲ አስፋልትኛ ሰፈር እንለዋለን። አስፋልት እነ ተሙ ሰፈር ቀለሟ ጠጅ ቤት አስፋልትኛ ሰፈር ነው። የተወለድክ ከመጣ ቀጥሎ ልጅነት ትጠየቃለህና እስቲ ልጅነቱን ተሙ እንዴት ያየዋል? ልጅነት ትውስታህ? በስማ የሚገርም ነው። በቃ ያሳለፍኩት በጣም ብዙ አይነት የልጅነት ጨዋታ ያው ልጆች ጨዋታዎች ምናምን አላውቅም። አባሮሽ እንጫወት ነበረ። ከዛ ሽጉጥ የምንለው ጨዋታ ነበር። አባ ጫካ የሚባል አለ እኛ እዛ። ከዛ እንደ ልጅ ዋና እንዋኛለን፣ ኳስ እንጫወታለን። ብዙ አይነት የልጅነት ጨዋታ ነበረ። አብዛኞቻችን አንድ አይነት ጨዋታ ነው ተጫውተን ያለው። አዲስ አበባ ብትሆን የክፍለ ሀገር ልጅ ብትሆን ተመሳሳይ። የሚገርምሽ ይሄ ቆርኪ ምናምን ሰኞ ማክሰኞ ምናምን ሁሉ ይሄ ጥምጣም ቴዘር ትጫወቻለሽ ምናምን በጣም ደስ የሚል የልጅነት እንትን ያለ ናይስ። አሁን የልጅነት ጊዜ ወይም ደግሞ እንደዚህ አይነት ጨዋታዎችን የተጫወት ከማለፈ ወደ አርት እንድትገባ መንገድ ሆኖኛል ብለህ ታስባለህ? አዎ እኔ የሚገርምሽ በጣም ትንሽ ሆኜ ቆርቆሮ ማስታጠቢያ ምናምን ሰብስቤ ጓሮ እንደ ድራም እየቀጠቀጥኩኝ በቃ በጣም የሚገርም ነው። በቃ ያሳለፍኩት ልጅነት በጣም ነው የምወደው። ቆንጆ ልጅነት ነው ነበር። ከዛ በጣም በቃ ከብዙ ልጆች ጋር ነው የምትጫወቺው። የኛ ጊዜ ጨዋታ የግድ ልጆች ያስፈልጉሻል። አይ ነው አንድ ላይ ህብረት ያለው ምናምን በቃ አጫውትሽ። ስለዚህ ምን ትማሪያለሽ? ዳኛ ትሆኛለሽ። ዳኝነት አለበት፣ ህብረት አለበት። ሰው በጣም የሚገርም የልጅነት የሚመራ አለ፣ የሚከተል አለ። ኦፍ ኮርስ እንደዛ አብሮነት ያለበት ነው። በጣም ደስ የሚል ነው የነበረኝ። እሺ ተሙዬ ማህበረሰቡ እንዲሁም ቤተሰብ ልጅነቴ ላይ አበርክቶ አለው ብለህ ታስባለህ? ምንድነው የሰጠክ? ምንድነው ያገኘኸው? በጣም ኪዩ ሽሮ ሜዳ መወለዴ፣ የሽሮ ሜዳ ልጅ መሆኔ፣ በዚህ ላይ በተጨማሪ እዛ ብዙ አይነት ማህበረሰብ ነው ያለው። ማለት ከተለያየ ብሔረሰብ ነው ሰው መጥቶ አንድ ጋራ የሚኖረው አዲስ አበባ እንደምታውቂውና ብዙ አይነት ትምህርት ነው የምትማሪው በየቀኑ። የከሌ ልጅ የሚባለው እኮ የለም እኮ የሁሉም ሰው ልጅ ነሽ ምናምን። አጥፍተሽ ከተገኘሽ ማንም ነው የሚገርፍሽ። አይ ኖ የሀገር ልጅ ቤተሰብም ለምንድን ነው ልጄን የመታው ምናምን ብሎ መጠየቅ የለም። በቃ የሀገር ልጅ ነካ ጎሽ ደግ አደረጉ አንድ ነገር ስታረግ ተገኝተሃል ነው የምትባዩ። እና ሁሉም ሰው ሌላም ሰው የጎረቤት ልጅም ታላቅሽ ከሆነ ወንድምሽ ነው። በቃ የሚሰማው የሚከታተልሽ የሚቆጣው የሚገስጽሽ ምናምን እንደ ወንድም እንደ ታናሽ ወንድሙ ነው። በቃ እንደዛ ነው። ሌላም ሰው ሊያጠቃሽ ቢፈልግ ደግሞ ያ የሰፈርሽ ልጅ ታላቅሽ ያንን አይፈቅድም። ያለ ምክንያት የሚደረጉ ነገሮችን እና በጣም ብዙ ነው ያላቸውን እውቀት ያስተምሩሻል። ብዙ ነገር ነው የሚሰጡሽ። እኔ ሽሮ ሜዳ ባልወለድ ሸማኔ ቤተሰብ ውስጥ ባላድግ ምናምን ጥበበኛ ለመሆን በጣም የምቸገር ይመስለኛል። እኔ ራሴን የምገልጸው የጥበብና የጥበብተኛ ልጅ ነኝ ብዬ ነው። አባቴ ሸማኔ ነው፣ ወንድሜ ሳሊ ነው። እንዲህ አይነት ቤት ውስጥ ማደግ እንዴት አይነት ጥበበኛ እንደሚያደርግሽ አስብ። ከዛ እዚህ በደንብ አለው ቤተሰብም ማህበረሰቡም። እናቴ በጣም ነው ጭፈራ የምትወደው እና የሚገርም ነው ያሳለፍኩት ማለት ነው። አካባቢው ደግሞ የሽሮ ሜዳ እዛ እንደምታውቂው ለቅሷቸው ራሱ በቃ አርት ነው። አይ ኖ ለቅሶም ሀዘኑም ደስታውም በደንብ ሙዚቃ ነው። ያንን እያየሽ ማደግ ዝም ብለሽ አስቢ። ከዛ ደግሞ ጃልሜዳ ቅርባችን ነው ለኛ። አይ ኖ ጥምቀትን አስቢ። እዛ ጥምቀት ላይ የማታዩ አይነት ጭፈራ የለም። በቃ የተለያየ ሆታው ምኑ እና ያ ሁሉ ይሰራሻል። ናይስ ማህበረሰብ በጣም በቃ ወሳኝ ነው። እኔ እንጀራ ከቤት ወስደሽ ወጥ ከጎረቤት አድርገሽ ነው ያደግነው። አይገርምም? 19 ኪድስ አንድ አይነት ላይፍ ነው ያለን። የትም አካባቢ ስለ ይሄ ነው ሁላችንም የምንኖረው ነገር ነው ደስ የሚለው። ለሚቀጥለው ጥያቄ በደንብ ነው ያመጣኸኝና ጥምቀትን ሜንሽን ስላደረክ ማለት ነው ወደ ሙዚቃ እንድትገባ ምክንያት የሆነኝ ይሄ በቃ የምታስታውሰው በዚህ ምክንያት ነው በቃ ወደ ሙዚቃ የገባሁት
ምትልበት ሞመንት አለ? አይ ነው እስካሁን ያወራነውም እሱን የሚመስል ነገር ነው። እኔ ያው ልጆኜ ምናምን ሳጥን ላይ ትልቁን ሳጥን አንተን የሰበርከው ምናምን ይላሉ። ሳጥን ላይ ጨፍራለሁ፣ ሙዚቃ አቀርባለሁ ለቤተሰቦቼ ምናምን እንደ አዝማሪ ሆኜ ምናምን ህብረት ትርኢት ላይቭ ህብረት ትርኢት የሚገርም ነው። ከዛ ግን እንዳልኩሽ ይሄ የዶርዜ ለቅሶ የኛ ማህበረሰብ ለቅሶ በጣም ድንቅ ነው። በጣም የሚገርመኝ ልጆኜ እንዴት እየጨፈሩ ያለቅሳሉ ብዬ ማለት እየጨፈሩ እየዘፈኑ እንዴት ነው እንባቸው ራሱ የሚመጣው? ያንን ደግሞ ለማየት እኔ በጣም ብዙ ለቅሶ የማየት እድል አለኝ። እዛው የሾር ሜዳ ልጅ ነኝ፣ የዶርዜ ቤተሰብ ልጅ ነኝ። ስለዚህ በቤተሰብም በቤተሰብም ሀዘን ሲመጣ በሌላውም ሰው ምናምን እድሩም ምኑም በቃ ይገባሻል። እና እኔ ብቻ ሳልሆን እንዳለ እዛ ሾር ሜዳ አንድ ላይ ተወልደን ያደግነው እንደ ትርኢት ነው የምናያቸው የነበረው ማለት ነው። እና ከዛ ደግሞ ከኔ ኩዮሽ ጋራ ጃልሜዳ በቃ በጣም የሚገርም ነበረ። ራሱ ጥምቀት ላይ አብራችሁ ሄዳችሁ ጨፈራችሁበት ጊዜ አለ ወይ? ሃርሞኒካ ምናምን ተቀውጫለሽ እንደ አዲስ አበባ ልጅ አልሞሪካ ታረ እንደ ጋሞ ልጅ ደግሞ ባህላዊ ጭፈራው ምኑም በቃ እዛ ኦሮምኛውም አለ፣ ትግርኛ አለ፣ ክብ ክብ እየተሰራ እና በደንብ ይሄ የትርኢት ነብሱ ለሆነ ለእንደኔ አይነት ልጅ በቃ ሌላ ዓለም። አይ የኔም ልጅነት ጥምቀት እንደዛ ነው ማስታወሰውና አንድ አይነት ደስ የሚል እንትን አለን። ግን ያንተ አሁን መጠየቅ የፈለኩበት ምክንያት ደግሞ ካልቸር ፕላስም ነው ደግሞ አይ ነው ናይስ አሪፍ በጣም ነው ደስ የሚል ልጅነታችን is a beautiful time እንዴ ምንም በቃ ደግሞ አሁን ማለት ያኔ እንደማይደገም ብናቅ ምናምን ብዬ ነው የማስበው። ወይ አዎ በደንብ ከዚህ የበለጠና ታይትሎቻችን አስቆ እብድ ነው ታራ እብድ ነው በጣም we're just kids, you know, we're having fun and it's a beautiful time now እና yeah ላለውዬ ስላለውማ ላለውዬ ህጻናትና ወጣቶች ቲያትር ቤት በስመ አብ የሚገርም ነው ማለት እንዴት ገባ? መች ገባ? ከሱ በፊት እኛ ሰፈር 08 ቀበሌ ክበብ አለ እና እዛ ክበብ እንሰራለን። ከዛ ሰለሞን መንግስቴ ህጻናት ቲያትር ይሰራልና የልጆች ድራማ ከነትንሹ ሙዚቀኛ ከፋሲል ሽመልስ ጋራ ምናምን ድራማው ላይ ኦልሬዲ እኔ አብሬ ሰርቻለሁ። ዋው ኦኬ ያ ድራማ ነው ህጻናት ቲያትር እንዳለ ምናምን ማለት በሬዲዮ እንሰማለን ተንኮሉ ምናምን የሚል ማስታወቂያ በቲቪ የሚቀርበው ድራማ ነበረ። አባባ ተስፋዬ የሚቀርበው እና በቃ ተመልሼ ላይ ነው ፈልጌ ከዛ በጣም ደግሞ አንታጎኒስት ነበር የኔ ካራክተር። ልጆች የሚጠሉት ልጅ ነበርኩ። መንገድ ላይ ሲሄድ ሰፈር ብራውን ከኛ ሰፈር በድንጋይ ሩሩ ምናምን የሚመቱኛል። እኔ የሚመቱኛል እንጂ ማለት ካራክተሩ ጠልተውኝ ነው። እና በደንብ ምን ያህል እንደተወንኩኝ ያሳያል ማለት አዎ በደንብ አንታጎኒስት ካራክተር ተጫውቼ ከዛ እንደዛ እዛ ድረስ መድረስ በዛ እድሜ በቃ ለብዙ ሰው ላይገባው ይችላል። በዛ እድሜ ላለ ልጅ ምናምን ማለት ነው። ያው ሁሉም ልጅ መወደድ ነው የሚፈልገው። ኦልሬዲ ይሄ የሰው ባህሪም ነው ልጅ ብቻ አይደለም። እና መጠላት ማን ይፈልጋል? ምን ያህል እንደተወንሽ የምታውቂው ሰው ከተናደደ ከጠላሽ በደንብ ተውነሻል ማለት ነው። ህጻናት ቲያትር በቃ በጣም የሚገርም። ስንት አመት ሆነ ገባ? 12 በጣም ትንሽ ነበር እንዴ? በጣም እኔ ብቻ አይደለም ብዙ ነን። ለነገሩ የህፃናት ቲያትር ነው ኦፍ ኮርስ። እና ግን በቃ በዛ እድሜ በጣም ትላልቅ ከያንያን፣ ትላልቅ ደራሲያን፣ ትላልቅ ተዋንያን፣ አዘጋጆች፣ የሙዚቃ ሰዎች ምናምን ያሉበት ቦታ ልጅ ሆነሽ በቃ እየተላክሽ እዛ ብይን ጮት ሁሉ ነበርኩ ግቢ ውስጥ ማርያም በጣም እንዴ ልጆች ነና ብይን ጮታለን፣ አባሮሽ እንጮታለን። ከዛ ደግሞ እንትን ምንድነው ይሄ መምች እንደዚህ መስመር አስምረን ምናምን ሁሉ ከዛ እንደዛ እንጮታለን። ብዙ አይነት ጨዋታ ነበር የምንጮተው። ሆዮዬ ቢሮ ለቢሮ ነው የምንጨፍረው። በቃ እኛ እኮ ሌላኛው ቀሪ የልጅነት እድሜያችንን እዛ ግቢ ውስጥ ነው ያሳለፍነው። እና ሴቶቹም አባዮሽ ሲመጣ አባዮሽ ይላሉ ምናምን ሁሉንም ነገር እዛ ነው በቃ ደስ የሚል ትዝታ አይደል? በጣም እስቲ ቆይ ማለቴ ህጻናትና ወጣቶች ቲያትር መግባት ምን ጠቅሞኛል ትላለህ? ባትገባስ? ባልገባ ኖሮ ደግሞ ይሄ ነገር ያቀርብኝ ነበር፣ ይሄ ያመልጣኝ ነበር፣ ቆጭበት ነበር። አሁን ማለት ይሄኛው ተመስገን አይኖርም ማለት ሌላ አይነት ሰው ነው የምሆነው። ምናልባት እኔ ልጆኜ በጣም ኳስ ወዳለው
ስዕልም እወዳለሁኝ ምናምን ሰው እዛ ሽሮ ሜዳ አካባቢ ብዙ አይነት እንደሱ አይነት የአክቲቪቲ ሰው እንደምሆን ግን ያስታውቃል። ቦክስ እንጫወት ነበር፣ ውሹ ሰራ ነበር ምናምን። ስለዚህ ከነዚህ በአንዱ የሆነ ሰው እሆናለሁኝ። ግን ህጻናት ቲያትር መግባቴ አሁን ላለሁበት በደንብ አግዞኛል ትላለህ? አዎ። አለበለዛ ደግሞ ምናልባት ዝም ብሎ ብኩም ሰው ሆኜ ልቀርም ይችል ይሆናል። ተሰጥኦ ይሄ ሆኖ እኔ ሰፈሩዬ ቢያልፍ እድሜ ምናልባት ይሄኛው ተመስገን እነዚህን ሁሉ ልጆች ያፈራው ተመስገን ምናምን ይሄን ሁሉ ባህል ለማስተዋወቅ ሀገሩን ማንነቱን ከፍ ለማድረግ የሚሰራው ተመስገን እንትን ላይኖር ይችላል። አዎ ላለውዬ ስላለውማ ላለውዬ ችግር ሰላም ወንበር ናፈቀሻ? አይ ፀሐዩ ነው። ከዛ ግን ወደ ላይ የሚመጣት መንገድ ዳገቱ ነው። በቃኝ። ሳይክል እንዴት ነው የቻልሽው አንቺ? ትንሽ ሆኜ በ35 ሳንቲም ነው የቻልኩት የለመድኩት። ግን ደግሞ ኮንሲኩዌንስ ነበረው። በቆንጠር መፋፋቅ ነበር። እኔ ጉንድሽ ነበር የምንነዳው። ጉንድሽ ሜዳ አለና አሁን የሻማ ምናምን የሚሰሩበት ህንጻ ተገንብቶበታል። ኦኬ ኮንዶሚኒየም ያለበት ነው። ያኔ ሜዳ ነበርና ኦኬ እዛ ላይ በቃ ደስ የሚል በቃ አወዳደቅ ነው የወደኩት። በቃ ታዲያ እንደዚህ አፈሩ ላይ ስነሳ ሌላ ሰው መስሎ በሳይክል ብዙ ቁልቁለት መንዳት አይቻልም ካለመድክና እዛና እንትን ጋር የወደኩትን አረሰውም። ልክ ወደ ቸርቸር ልንሄድ በሳይክል እንደዚህ ሸዋ ዳቦን እንደዞር የሆነ ሳይክል መሸጫ ምናምን አለ እና ለካ አስፋልቱ እንደዚህ ዝቅ ያለ ነው ያለው። አብረን ለሁለት እየነዳን እያዋራኝ እኔ እልም ብያለሁ እና እንደዚህ ብድግ ብዬ አስፋልቱ ላይ ሰው ሁሉ እየጮኸ ምናምን ከዛ ሳይክሉ እንደገና አስቼ ሲሄድ ደግሞ በጣም ጮሆልኝ ነበር። ይድፋ ደሴ ልጆች እብድ ናቸው እየተባልክ ነው። እኔ አለመጥፋቱ ገርሞኛል። ኤኒዌይ የህፃናትና ወጣቶች ቲያትር ቤት በደንብ እያወራን ነበርና በልጅነት እዛ ማደግ በልጅነት አርት ውስጥ መግባት በልጅነት ጥበብ ውስጥ መገኘት አንተ እንግዲህ በልጅነት ቲቪ ስር ቁጭ ብለህ የምታያቸውን የምናያቸውን ሰዎች እንኳን እንደርስባቸው ምናምን ሩቅ የሆኑንን ሰዎች ከዛ እንደ ሜንቶር ደግሞ ሆኖ አጠገባችን መገኘታቸው ሌላ ስሜት አለው አይደል? ሰው ግን አንተ ላይ አሁን በልጅነቴ አርት ውስጥ መግባቴ ጥበብ ውስጥ መገኘቴ የጠቀመኝ ነገር የጎዳኝ ነገር ተጽዕኖ ምንድነው? ትምህርት ላይ ቤተሰቦቻችን እንዳንገባ የሚፈልጉበት ምክንያታቸው ዋና ምክንያታቸው እኔ እንኳን አለኝ እንዲህ አይነት ስቶሪና ወይ ትምህርት ወይ ምናምን ትባላለህ ሁሌ ሰው እንደዛ አይነት ተጽዕኖ ገጥሞህ ነበር? አይ እኛ ቤት በጣም ፍሪ ነው ማለት በምንፈልገው እንድንሆን ነው የሚፈቅዱት። ምንድነው ፍላጎታችሁ ነው እኛ ቤት የነበረውና ሰው ሁላችንም በልጅነታችን ነው ብዙ እንደሱ አይነት አክቲቪቲዎች ውስጥ ምናምን የነበርነው። እኛ ቤት ግን እንደዚህ አይነት ቦታ መገኘት ለኔ በቃ ትክክለኛ የህይወት መስመሬን ያሰመርኩበት ቦታ ነው ማለት መዳረሻሽን የምታገኘው አለ በቃ ዝም ብለህ በዚህ ቀጥ ብለህ ከሄድክ እዛ ነው የምትደርሰው የምትባየው አይነት መንገድ አለ። እሱን መንገድ ማግኘት በልጅነት በጣም ብዙ ዋጋ ከፍለናል። ከሽሮ ሜዳ 4 ኪሎ ለ6 ዓመታት ያህል በእግራችን እየተመላለስን የሰራ ነው። ከዛ ትሬኒንግ ማድረግ አለ። ከዛ እንደገና ድካም አለው አይደል? ራሱ ከዛ ደግሞ ምግብ በትክክሉ ላንበላ እንችላለን ልጆች ነን። ከዛ እንደገና እየራበሽ ደግሞ ያን ሁሉ ዳገት ደግሞ ወደ ላይ መሄዳል። ግን እሱ ስትመለሱ ግን በቃ ያ መስመር መልቀቅ አይቻልም ሐሳቡ ምክንያቱም መዳረሻሽ ነው። ስለዚህ በጣም እንጆይ የምናደርገው ነው በየመንገዱ እንደ ልጅ በቃ እንደዚህ አይነት እንትኖች ነበሩ። በቃ ምን ያህል ልጅ እንደሆነ እንደምታይ አደባባዮች ላይ እንደዚህ አይነት ብረቶች ጥቁርና ነጭ የተቀቡ እና ብረቱ ላይ እንደዚህ ብለን ምናምን እንሄድ ነበር ብለህ እዛ ትርኢት ሰርተን ነው እኮ የምንመጣው እና በጣም ትንንሽ ልጆች እንደሆነ ያሳውቃል የነበርንበት ብይ የምንጫወተው አባሮሽ የምንጫወተው ምናምን። ግን ልክ እሱ እንዳለ ሆኖ ደግሞ በዛው ልክ ትልቅ ሙያተኞች እግር ስር ቁጭ ብለን ነው ቲያትር ሲዘጋጅ ምናምን ብሎኪንግ እንዲህ ነው ምናምን ብሎ የሚጮህ ስክሪፕት ሲናበቡ ምናምን ሙዚቃ ግጥም ሲሰራ ዜማ ሲደረስ ሲቀናበር ትርኢት ሲዘጋጅ ምናምን በዛ እድሜ ማየት እና ያ ትክክለኛ ፍላጎትሽና ያንቺ የህልሜ መዳረሻ ነው ብሎ ለሚያስብ አንድ ትንሽዬ ልጅ
በቃ ትልቅ ዩኒቨርሲቲ እና የምትማሪው ከትልልቅ ሙያተኞች ነው እንዳልሽው በቴሌቪዥን ሰዎች ባዩዋቸው የሚሏቸውን ሰዎች ሁሉ ወይ ጸጉርሽን አሻሽቶሽ ወይ ምግብ አብልቶሽ ወይ አጥፍተሽ ከተገኘሽ ተቆጥቶሽ ምናምን የምታውቂው ሰው ያንቺ የራስሽ የቅርብሽ ሰው ቤተሰብሽ ነው የጥበብ ቤተሰብ እስከሆነ ድረስ ማለት ነውና በጣም ትልቅ ነው። እኔ እውነቱን ለመናገር ህፃናት ቲያትር ባልገባ በጣም አጉል ሰው ልሆን ይችላል። ጥያቄም ወደ ለምን ጠየቅኩ መሰለ ብዙ ሳይሆን ወደ ሙዚቃ ምናምን ሲገባ ወይ ትምህርትም ቢብሎት ነው ወይ ምናምን ነው ይሄ እንደ ታለንት በቃ እኔ ሳድግ እንትን ነው መሆነው ብለህ እኮ ትመጣለህ። ግን እንደ ማህበረሰብ ሲያሳድጉ ምናምን የሰነፍ ሰው ሞያ አትማርም ትባላለህ፣ ወደ ትምህርት ትባላለህ ኦር ምናምን ኦር ደግሞ ያሰነፈህ እሱ እንደሆነ ተደርጎም ታይትል ይሰጠዋል ምናምንና ወል የኛ ሀገር የትምህርት አሰጣጥን ታውቀዋለህ። ሰው ሀገር ታይቶ የሰው ልጅ ወዴት ነው አቅጣጫው? ወደ ሳይንስ ነው ወደ ምንድነው? ወደ አርት ከሆነ አርት ላይ ብቻ ወደ ተሰጦ ይገፋል። እሱኛው ቻንስ ስላልነበረን እንደ ልጅ አንተ ላይ የፈጠረው ነገር አለ ወይ? በትክክሉ ማለት እሱ ነው የተሰጠኝ እንጂ ያ ባይሆን በቃ በጣም ወይ በባህሪ ማስቸጋሪ ልጅ ልሆን ይችላል። ባህሪም ታርቋል እዛ ከፋሽ ልጅ ሆኖክ በጣም ብዙ ከሚመቱት ልጆች ውስጥ አንዱ ነኝ። መቼም ምንም ሳታጠፊ ያ ነገር አይሆንም። ግን ደስ የሚለው በተለይ ጋሽ ሙሉ በማባረር ማመን ሰው በጣም ነው ማመሰግነው። ደግሞ አንተ እነዚህ አባረሪ ሌላ ማጅራት መጥቶ ይፈጥራል ብሎ እንዳባት ኃላፊነቴን እዚህ ነው የምወጣው ስርዓትን ነው ማስይዝ ብላ ብሎ እኔም ብቻ ሳይሆን ሁሉንም ልጅ ቀጥቅጦ እንትን የሚል ሰው ነው። ለኔ አሁን በጣም ባለውለቴ ያባረረኝ ኖሮ የት ነው የምሆነው? ተመልሼ አይሆኑ ቦታ ልውል እችላለሁ። አሁን ያለውትን ተመስገን ላልሆን እችላለሁ አይደል? ስለዚህ በጣም ትልቁን ድህነት ድኛለሁ እዛ በመሆኔ። አሁን የእውነት ይሄ ነው የኔ ዓለም ምናምን እንድል አድርጎኛል። እንዳልኩሽ ነው ትምህርት መጣላ ልጅ ምናምን አይደለም፣ ጎበዝ ተማሪ አይደለም። ያን ያህል ራሱ በቃ መቀመጡ ምናምኑ የሚያሰለቸው ልጅ ነው። ነፍስ ያለው በቃ ምናልባት ምንም እንደፈለጋችሁ ተቀመጡ ተብሎ ብማር በጣም አሪፍ ትምህርት ልማር ይችላል። እንደሱም ሆኖ በደንብ ክላስ በገባው ሰዓት ግን በደንብ የሚሰማ ልጅ ምናምን ፈተናዎቼ ጥሩ እንትን ያላቸው ግን ያን ያህል ነፍሴ እዛ አልነበረም። ነፍሴ ያለው እዛ ከምን ያልቆ እዛ ሂጄ ብሎ ነው የልጅነት ጭንቅላቴ የሚያስበው ምናምን። እዛ ትሪት መስራት አለው፣ መፍጠር አለው፣ ማዘጋጀት አለው። እኛ እኮ ራሳችን እኮ ነው የምናዘጋጀው። ስለዚህ ማዘጋጀትን የተማርነው እዛው ሆነን፣ ግጥም መጻፍን የምትማሪው እዛው ሆነሽ፣ ሙዚቃ ማቀናበርን የምትማሪው እዛው ሆነሽ፣ ትሪት እንዴት ይሰራልን የሚገባሽ እዛው ሆነሽ። ምክንያቱም ለልጆች ስለሆነ የሚፈልገው አዘጋጆቹም እኛ ነን። ስለዚህ ትልቁን እድል ነው ያገኘው። በሀገሪቷ እኮ አንድ ለእናቱ ነው ህፃናትና ወጣቶች ቲያትር። በኢትዮጵያ በሙሉ የህፃናትና ወጣቶች ቲያትር ቤት ያለው አንድ በየክልሉ በየክፍለ ሀገሩ ሊኖር ይገባል ላሉ ልጆች ማብቂያ እንዲሆን ማለት ነው። ግን ያለው በሀገሪቷ አንድ ለእናቱ እሱ ነው። እዛ ውስጥ መግባት ቀልድ አይደለም። እኔ አሁን ከአንድ አዳራሽ ሙሉ ልጅ ነው ተፈትነን የገባሁት። እኔም ሌሎቹ ተሰጦ ከሌለሽ መግባት በጣም አስቸጋሪ፣ በጣም ጠባብ ነው መግቢያ በሩ። እንደሱ ሆኖ ደግሞ ስለምታገኘው በጣም ደስ ይልሻል፣ ተወጂዋለሽ። ነፍሳችን ነው። በቃ ደብተር ይዘሽ ስትለቀቂ ሮጥሽ እዛ ነው የምትሄጂው። በቃ ሁሉንም ዓለማችንን እዛ ነው ያሳለፍነውና እዛ ባልሆን አሁን ያለውትን ተመስገንን አልሆንም። እርግጠኝነት ምን አይልሽ ሌላ ሰውዬ ነው። ምናልባት ማረባ ሰው ልሆንም ይችላል። በዚህ ሉል እግዚአብሔር ተመሰገነ ይሁን። ህይወቴን ታድጎታል። ለዚህ እኮ ነው አሁን የተመስገን ልጆች ጋር ስትመጪ እሱ ነው ብዙ ልጅ እዛ ባይገባ ሌላ ልጅ ይሆናል። በጣም መታደል ነው። በልጅነት ጥበብ ውስጥ መግባት በደንብ ታድጎኛል፣ አብቅቶኛል ታምናለህ። ያ ችግሩ ብዬ የማስበው ነው ጥበብና ሌላ ሙያን ነጣጥለን ስለምናይ ነው። እኔ ደግሞ ሌላ ሙያ ሁላ የሚሰራው በጥበብ ነው ብዬ የማምን ነኝ። ለምንድን ነው የትኛው ሙያ ላይ ሄደክ ቀልጠፍ ብሎ ብዙ ነገሮች የሚሰሩልህ ለጥበብ ቅርብ የሆነ ሰው ሲይዛቸው ነው። ሁሉ ጊዜም በቃ የሙያዎች ሁሉ አባት ነው እኮ ድባቡ ነው እሱ ይመስለኛል። ሰውን ጥበብን ለይቶ ማየቱ ይመስለኛል። አይ ትምህርትህን ያስተጓጉላል። እንደውም ትምህርት ቀደም እንዳልከው አንተ ቁጭ በሉ ሁሉንም ልጅ ቁጭ ማስባል። ለምሳሌ
ቆሞ መማር የሚችል ሰው የሚፈልግ ከሆነ ለምን ቆሞ አይማርም ለምን አንድ ክፍል እንጠቀጠቃለን ለምን ሜዳ ላይ እንደዚህ አይነት ነገሮች ጠበባዊ አይምሮች ይፈልጋሉ ወይ በጣም ብዙ ይስተካከላል ያስባል እኔ በቃ ለኔ ትምህርት ቤት ማለት ወንበር የሌለው ባዶ ክፍል ነፃነት ደስ አይነት ብለሽ አስቢ እና ምንም በቃ ሰው ልክ ነበር ነፍሴ አይሽ እኔ የወደፊት ማንነቴ ይሄ ነው ማለት ነው ሰው ግን በሰዓቱ ምንድነው የምትሆኚው በጣም አስቸጋሪ ልጅ በጣም ረባሹ ልጅ ምናምን ስለማትረዳ ሰው ስለማይረዳክ እንትኔም ሆኖም ሊሆን ይችላል እኛም በጣም የሚያዝናናኝ በጣም አስቸጋሪ ነው ተብዬ ክፍል ተቀየርኩና በጣም በቃ ዝምተኛ ናቸው የሚባሉ ክፍል እግሬ ሲረግጥ ነው የረበሹት ገና እኔ ነኝ መሰለኝ እና ታፍነው የነበረ አውሩ በቃ እግሬ ሲረግጥ በቃ ክፍሉ ተቃጠለ ነው ብልሽና ሰው በቃ ነፃነቴን በጣም የምፈልግ አይነት ነኝ እሱ ደግሞ ለብዙ ሰው የመረበሽ ሊሆን ይችላል የሚመስለው ስሜቱ ግን ረብሻ አይደለም በዚህ እድሜክ በጣም ቸግሮ ያለፍክበት ሞመንቶች ያደከሙህ ሞመንቶች ወይ አሁን በቃኝ ያቃት ኤግዚስት አላደርግ ያስባሉክ መቀጠል የለብኝም መንገዴን መቀየር አለብኝ ያስባሉ ካሉ አይደል እነዛ ሞመንቶች ለመናገር መንገዴን ብለቅ ምናምን ብዬ አላውቅም ግን በቀላሉ ምነግርሽ ህፃናት ቲያትር ከመግባቴ አንድ አመት በፊት ጫማ ጠርግ ነበር ኦልሞስት ህፃናት ቲያትርም ገብቼ የተወሰኑትን ወራቶች ጠርጌያለሁ ከዛ ነው ያቆምኩት ጫማ ጠርጌ በቀን 10 ብር ነው ማለት በትንሹ ህፃናት ቲያትር በወር 20 ብር ነው የሚከፈለኝ እንግዲህ አነጻጽር ማለት በጣም አይገጣጠምም አይደል በወር 20 ብር እና በቀን 10 ብር ስለዚህ 300 ብር አገኝ አለው ብለሽ እንኳን በቀላሉ ብታስቢ አይደል በቀን ለምን በወር ተደምሮ 10 ብሩ ሲደመር 300 ብር ይመጣል ሶ አብር ግን ምንም የዛ በፐርሰንት ስታስቢው እዚህ ግባ ማጥዩ ግን የነገ መዳረሻሽ ስለሆነ ተዛራለሽ በጣም ብዙ ራቦች ነበሩት ብዙ አሳዛኝ ነገሮች ነበሩት መገፋቶች ይኖሩሻል መታጠፎች ይኖሩሻል መሰበር ነው የሌለው ደግሞ ሁሌ መሰበር ነው ልክ ያለው መታጠፍ ምንም አይደለም የሆነ ቀን ትቃኛለሽ ምንነትን ማጣት ረሃብ ምንም አይደለም የሆነ ጊዜ ተመልሰሽ ትገኛለሽ ከዛ ይሄው ዛሬ እንደዚህ አይነት ነው ገባሽ እና ለብዙ ወላጆችም ማለት የምፈልገው አሁን ላይ ያለውን ነገር የልጆቹን ባናይ አሪፍ መዳረሻቸው ማለት ነገ ለምሳሌ እኔ አሁንም እዚህኛው እድሜ ድረስ ጫማ ጠርግ ነበር ከዛስ አሁንም በ300 ብር ገቢ ነው እንትን ምለው ወይስ ጨመረ ቢባል ምናምን ገባሽ ያኔ በ50 ሳንቲ ጫማ ጠርገሽ ከዛ በነጋታው ቦርሸሽ ምናምን እኔ አረሳውም በዛ እድሜ ነጭ ካልሲ ያስነካ ተብሎ የተመታሁትን ምት እኔ በቃ አሁን እንደሱ አይነቱ ነገር እንዴት እንደሚያሳዝን አስ ከዛ በጣም ደግሞ የኔ ኩያ የሆነ ልጆች መተው ቶሎ በል ምናምን ብሎ አንዱ ሰውዬ ማረሳው ጫማ አስጠርግ ከነበረው ትንሽ እዛ ረፍዶባቸዋል ምናምን ያለው ልክ ነው ልጆቹን ያስጠረገ ነው ጫማ እና እኔ የምጠርግላቸው ነው ቶሎ በል ረፍዶባቸዋል ምናምን እኔም እንደዛ የሚባልልኝ ልጅ ነበር በዛ ሰዓት ሰውየው ልክ እኮ ግን ያ ቃላት ለኔ እነሱ ከሄዱ በኋላ ያ ቀን ምናምን ያሳለፍኩት በጣም አስቀያሚ ቀን ነበር ማለት እኔም ቢሆን ያ እንደዛ ምባል ረፍዶበታል ቶሎ ጥረጉለት ምባል ልጅ ነኝ ራስ ሶ በጣም ነው የሚያሳም ልብ ነው የሚፍቀው እና ግን ጥሩ በጣም የበለጠ ጠንካራ እንድትሆኝ አላማዬ ብለሽ ጀግነሽ እንድትሰሪ ምናምን ያደርጋል እየራበን ነው ስናጠና ነበር ህፃናት ቲያትር ርቦን በእግራችን ነው በጣም ማረሳው እኔና አጀስ የሚባል ጓደኛ አለኝ አጥንተን ምናምን ከዛ በጣም ርቦናል መጣንና ልክ ቅድስተ ማርያም ጋር አልቻለም እሱ ደግሞ ተልኮ 1 ብር ኪሱ ነበር በቃ 1 ብር አለኝ እንብላበት የሚለው ድምጽ ራሱ በቃ ከበላችሁ በኋላ ነው ከታ መጣው ራሱ የሚመጣው አሰብክ እና በቃ ደግሞ ያኔ በጣም ብዙ ብር ነው 20 ብርም እኮ ብዙ ብር ትንሽ ብር አይደል እና እኔ ቤትም ላለማስቸገር ምናምን አብቃቅተ በቃ ቁብጥዬ ምናምን ነው ሁሌ ህፃናት ቲያትር የሰራሁት ብር በጠቅላላ ቁብጥዬ ስለዚህ ለምሳሌው ምናምን አንድ ላይ እንድትነግረኝ ነው የምፈልገው እንዴት ነበር በዛ እድሜ እንግዲህ ህፃናትና ወጣቶች ቲያትር ቤት በወር ያንን ክፍያ ታገኛለህ ከዛ ጫማ ደግሞ ጠርገም ታገኘው ብር አለ እንዴ ጎበዝ ነበርክ እንዴት ነው ብር እኔን እንዳትጠይቅ አንድ አመት ነው የሰራሁት ጫማ ጠርጌ እቁብ መጣል የጀመርኩት ጫማ አስጠር ከዛ ጫማ ጠርጌ በአንድ አመት ውስጥ 750 ብር ለእናቴ ሰጥቻታለሁ
እቁብ ሲደርሰኝ ማለት ነው። ከዛ ግን በቃ ህጻናት ቲያትር ስገባ ጫማ መጥረግ አልችልም። ምክንያቱም እዛ ሙሉ ቀን ትምህርት ቤት አለ፣ ከዛ እንደዚህ ያለ ምናምን እዛ ደግሞ ስገባ ከዛ ምን ሊሆን ነው አሁን ቤተሰቦቼ ላስቸግር ነው ለልብስ ለጫማ ምናምን። ስለዚህ ላለማስቸገር እቁብ እጥላታለሁ እና እቁቡን የመጀመሪያ ነው የምወስደው ነው 200 ብር ይሰጡኛል። ከዛ በኋላ በዛ ብዙ ብር ነው 200 ብር ጫማም ልብስም ምንም በሰዓቱ እንትን ይላል። ከዛ ግን አመቱ ሙሉ ሆነ ብዬ ነው ቀድሜ የምወስደው። ምክንያቱም በኋላ ላይ ነው ሲባል ልጅ ነኝ ሊያቅተኝ እንትን ልል ምናምን ይችላል። ስለዚህ እናቴ እንድትወቀስ ስለማልፈልግ 20 ብሩን እየወሰድኩኝ እጥላለሁ ማለት ነው። ሰው ከዛ ደግሞ ውጪ መድረክ እንሰራለን ምናምን ደግሞ በሱ የሚመጡትን ሳንቲሞች እንደ ልጅ ትጠቀሚያለሽ። በታክሲም በባስም ለመሄጃ ደግሞ እሱን እናደርጋለን። ምግብም አንዳንድ ጊዜ ዘና አድርጎ የተወሰነ ሼር ካረክ ያበላል በደንብ እንደዛ ነው። ግን በቃ አለው ህመም፣ ግን ህመሙ በደንብ ወደ ላይ የሚያስፈነጥር ህመም፣ በቃ በደንብ የሚያጀግን ህመም ያለው ገባሽ? የምግብን ብቻ ሳይሆን የውሃን ግሳት እንድታቂ ምንም የሚያደርግ ህመም ያለው ውሃ ጠጥተሽ ነው እንደሱ። ዳቦ ላይ ስኳር አድርገን ስኳሩን እንደዚህ ውሃ በደንብ በውሃ አርሰ ነው ምናምን በልተን ነው እዚህ ጋር የደረስነው። ዝም ብሎ ማለት አሁን እንደዚህ ዓለም አቀፍ ስትሆኚ ዓለም አቀፍ ሽልማት ስትቀበይ ትልቅ መድረክ ላይ ስትቆሚ ምናምን ዝም ብሎ እንደዚህ የተመጣ ምናምን የሚመስለው ሰው ብዙ ዋጋ እዛ ውስጥ ብዙ ላብ ተከፍሎ ይሄ የኛ ነው። የኛ ደግሞ እኛን ያስተማሩ ሰዎች ደግሞ ለኛ ብለው የከፈሉት ብዙ ዋጋ አለ። ይሄ ሁሉ ተደምሮ ነው እንትን እንደዛ ጥበብና አርትና ድካምና ተሙ እንግዲህ አስበው 12 አመት ነው የገባው የህፃናትና ወጣቶች ቲያትር። ከዛ በፊት ጫማ ጠርግ ነበር። ከዛ አግሬሲቭ የሚባል በጣም ቀልቃላ ልጅ ነው የምትባል ምናምን ልጅ እንደዛ አድገ ራሳችንን ያሳደግነው ላለ ሁሌ ቤተሰብም ቢኖረን 19 ኪድስ ራሳችንን አሳድገናል ላለው። ምክንያቱም 24/7 የሚጠብቀን 24 ሰዓቱን ሙሉ የት ነው እንዴት ነው እና የሚል ፋሚሊ የለም። ኦፍ ኮርስ ማህበረሰቡ ሁላ አብሮ እያየክ አታርግ፣ ይሄን አታርግ፣ ዞርበል፣ አጠፋ ስታጠፋ የሚኮረኩመ ቢሆንም ግን እንደ ልጅ ደግሞ የወላጅ ክትትል ተሰጥቶ ያደግን አይደለንም እንዳሁኑ ዘመን ልጆችና ከዛ ያደቀ መጥቶ ህፃናትና ወጣቶች ቲያትር ትልቅ ልጅ ሆኖ ምናምን ከዛ ቀጥሎ ሄደ ወደ ሀገር ፍቅር ቲያትር እንዴት ገባ? እዛ ይኸውልሽ በቃ ህፃናት ቲያትር ስትሆኚ የት እንደምትገቢ ራሱ ምናምን ይገባሻል። ማለት ብሔራዊ ቲያትር አለ እንትን አለ ምናምን ራስ ቲያትርና ባል አዳራሽ ምናምን እንደዚህ ሀገር ፍቅርን ጨምሮ ማለት ነው። ስለዚህ ቲያትርና ያለን ሄደን መታወቂያ አለን ህፃናት ቲያትር ታውቂያለሽ። በመታወቂያችን ሄደን ቲያትር ገብተን የፈለግነውን ቲያትር እናያለን። የተገናኘ ነው ቲያትር አራቱም ቲያትር ቤት ከብሔራዊ ቲያትር ውጪ ህፃናት ቲያትር፣ ቲያትርና ባል አዳራሽ፣ ሀገር ፍቅር፣ ራስ ቲያትር እነዚህ አራቱ አንድ አይነት በአዲስ አበባ ባህልና ቱሪዝም ስር ነው የነበሩት። ስለዚህ የመስሪያ ቤቱ ሰራተኛ ስለዚህ ሄደን ወይም ምንድነው የሚደረገው ስማችን በሊስት ይላክና ከዛ ሀገር ፍቅር ሄደን የቀለጠው መንደር ማየት ከፈለግን የቀለጠው መንደርን በሊስታችን ገብተን እናያለን። እኔ ሳልቀጠር ለብዙ ጊዜ ነው ያየሁት የቀለጠው መንደር። ታውቂዋለሽ ማለት መዳረሻሽን ቅድም እንዳልኩሽ መስመር ነው። በቃ ያንን መስመር አለመልቀቅ ብቻ ነው የሚጠበቅብሽ። ስለዚህ ትመርጫለሽ። እኔ እንደውም በጣም ትንሽ ሆኜ ገና የአገር ፍቅር አሰልጣኝ ወይ የሆነ ቲያትር ቤት አሰልጣኝ ምናምን ሲያገኝ እኔ ጋር ነው የምመጣው ምናምን የሚባለው አይነት ልጅ ነው። እንገናኝም ነበር ደግሞ የቲያትር ቤቶች ውድድር ነበር ምናምን ፐርፎርም ስታደርጊ ምን አይነት ተሰጥኦ እንዳለሽ ምናምን ስታድግ እኔ ጋር ነው የምትመጣው ምናምን የምትባይ ትሆኛለሽ። እኔ ጋር ምናምን መሰረተ ሸዋስም ብዙ ጊዜ አስታውሳታለሁ። ስታድግ ሌላ ቲያትር ቤት እንዳትሄድ እኔ ጋር ነው የምመጣው ምናምን ትላለች ብዙ ጊዜ። የራስ ቲያትር አሰልጣኝ ነበረች። እኔ ደግሞ ፍላጎቴ ሀገር ፍቅር ነበር። ሀገር ፍቅር አብዮት አለ። ሀገር ፍቅር በጣም ብዙ ትልልቅ ባለሙያዎች አሉበት ቤት ነው ለኔ ነፍስ ምናምን። ሌሎቹ ቲያትር ቤቶች ትልልቅ ባለሙያ የሉም ለማለት አይደለም፣ ግን እኔ ሀገር ፍቅርን ታሪኩንም ሁሉንም እንትን እለዋለሁኝ እና ሀገር ፍቅር 15 ዓመቴ ምናምን እዛ ደረስና በቃ ኦልሬዲ ሀገር ፍቅርም እየሰራን ቲያትርና ባል አዳራሽ ምንድነው ህፃናትና ወጣቶች ቲያትርም እየሰራን ሁለቱን ዓመት ፍሪ ሰርቪስ ሆኜ እንደዛ ነው ያሳለፍኩት። ኦኬ ህፃን ሆነክ ለሀገር 95 እና 96 ሁለቱም ጋር ነው ሾው የሰራሁት። ጠዋት ነው የህፃናት ቲያትር ሾው፣ ጠዋት ህፃናት ቲያትር ሾው ሰርቼ
እንደተለመደው በእግሬ ወካርጌ ወደ ሁለተኛው እንጀራ ደስ የሚለው እንደ መሰለሽ እዛ ህፃናት ቲያትር አብሮኝ ፐርፎርም ያደረጉት ልጆች በጠቅላላ ታጅቤ ነው የመጣሁት ብለሽ አስብ። እኔ ብቻ አይደለም አብርሃምም አለ ከኔ ጋር ሰብሰብ ብለን መተን ምናምን በቃ ከዛ እኔ 6 ምናምን መድረክ ነበረኝ በዛ አይደል ዋው በየቀኑ ሾው ነበር እንደዛን ኖ ለበዓል ሾው አለ አይደል በፊት እኮ እንደዛ ነበር እንቁጣጣሽና ፋሲካ ሾው እኔም ደርሽበታለሁ ብሔራዊ ቲያትር ላይ ምናምን እንደዛ ሰው ከዛ ምንድነው የሚደረገው ከዛ አንዱ ሳምንት ይዘጋና ደግሞ አንዱ ቲያትር ቤት ሄደሽ እነሱ የሰሩትን ደግሞ እናያለን አንዱ ሳምንት እዛ ሄደሽ ታያለሽ ምን ተሰርቷል የሚለውን ምናምን ማለት ሰው በቃ አስቢው በ15 አመትሽ እንደዛ አይነት ትልቅ መድረክ ላይ ሌክቸር አይደል አስብ የደከምክበትን ነገር ሁላ ነው የምታየውና ህዝብ ምናምን ተብሎ ማለት ነው እና በቃ ከመጀመሪያው ቀን በነገራችን ላይ ኢቭ የሚባል ሾው ነበር በፊት የኢቭ ሾው ደግሞ በቃ እሱ ላይ ከሰቀልሽ በቃ ሌላ ሰው ነሽ ምክንያቱም የኢቭ ሾው በጠቅላላ አርቲስቱ ትኬት ተሰጥቶት ቤተሰቡን ሌላውን ሰው ምናምን የሚጋብዝበት እኔም ቤተሰቤን ጋብዣለሁ ምናምን አንድ ሁለት አመት ገጥሞኛል እኔ ማለት ነው የመጀመሪያ በቃ መድረኬ ነው እዛ ባክስቴጅ ፎዚያ ትባላለች አሁን ለንደን ሀገር ነው ያለችው ፎዚያ ቀጠለ የታለ ትንሹ ልጅ የታለ ምናምን ብላ ተመስገን ነው ስሙ ብለዋታል ተመስገን ምናምን ብላ ነው የመጣችው ዛንተ ምናምን ብላ በቃ ትልቅ ሙያተኛ ነው የምትሆነው በጣም ጮክ ብላ በጣም ደስ ብሏት ምናምን በጣም አቅፋኝ ምናምን አፕሪሺየት አድርግ የመጀመሪያው አድናቆት በቃ እንደሱ ነው የምትሆነው ምናምን አለች ደግሞ አብዮት አጠገቤ ዋው ሌላኛው አብዮት ነው የመጣው ምናምን አለች የመጀመሪያው መድረክ እና በቃ ትቀበያለሽ ታውቂያለሽ እኮ ጎበዝ መሆንሽ ምናምን ግን ሪል ሰው የሚያደንቅሽ ሲመጣና በጎበዝ በምትዩ ሌላ ሙያተኛ አንደበት ሲመሰከርልሽ ትደነቅ ያ በቃ በጣም ሌላ ልክ ነኝ ያለሽ ጥላቸውን ላይ ከብደሃል እኮ አንድ ብሔራዊ ቲያትር የነበረን ሞመንት እሱ ነበረ ስጋባ የ3 ወር ስልጠና ይሰጣ አይደለ እሱ ሰበብ ያስከሽል ልንገርሽ የሄድን ቀን በጣም ትንንሾች ነንና ያገኘን ኪዳኔ የኛ ሰልጣኝ ኪዳኔ ምስጋና ይባላልና ሲያይን 3 ነን እኔ አብርሃም እና አጀስትን አብረን ያለነው ሰው ከዛ እንዴ እናንተ እኮ በጣም ትንንሽ ናችሁ እና በአጋጣሚ እኔ መሀላቸው ነኝ ከዛ አራ እንደዚህ ተንጠራሩ እንደዚህ ከግሬ እንደዚህ ከዛ እኩል ነን ሁላችንም እኮ ቁመታችን ምናምን ከዛ ሁሉ እነሱም እንደዚህ ተንጠራሩ ማለት ነው ሰው አየ እንትናችንን እንደዚህ እግሬን እንደዚህ ከፍ ማድረጌን ምናምን የነሱን ምናምን አየና በቃ እንትናችን ምንድነው አዎ በቃ በጣም ጉጉታችን አዎ በቃ ህፃናት ቲያትር ስለሆነን ጎበዝ እንደሆነ ምናምን ያውቃል ግን ገና ናችሁ ነው እንጂ ለመምጣት ተሰጥኦ የላችሁ ማለት ነው ከዛ ሶስታችንም ገባን በቃ የሚገርም ነበር ዛሬ የሰራነውን እንትን ስፖርት እኔ በነጋታው ሙሉን እኔ ራሴ ነኝ ያሰራኋቸው ማሎኝ ምናምን ማለት ወልዳን ሰው በቃ በጣም ፈጣን ነን አዎ እና ከዛ በጣም እኔ እድለኛ ነኝ በዛ እድሜ ከእንደነዛ አይነት ጥበብተኞች ጋር አብረሽ መድረክ ላይ መቆም ከዛ ያ ሁሉ መድረክ ማለት 6-7 መድረክ ባንዴ ማግኘት ፍሪ ሰርቪስ ሆነሽ አስብ ከባን እና ቅጥሩ ቋሉ ሆነ ከባን ፍሪ ሰርቪስ ሆነሽ አስበሽው ሰው ምን ማለት እንደሆነ አስብ ያ ኦሬዲ እኔ የተሰለፍኩባቸው ስቴጆች በጠቅላላ ቅጥር የሆነ ሰው ካለ ይቀመጣል ማለት ስለዚህ በደንብ ይሄ ትልቁ እድል ነው የህፃናት ቲያትር መስመራችን ነው ሀገር ፍቅር ያስገባል እኛ ሀገር ፍቅር ስንገባ የኛ ደግሞ ጓደኞች ቲያትርና ባላደራሽ የገቡ ነበሩ ራስ ቲያትር የገቡ ነበሩ እንደዚህ ተከፋፍለን ነው ሰው መቀጠር ምናምን የሚባለው ነገር ስላለ ፍሪ ሰርቪስ ታስብ ደግሞ ቅጥር የለውም እንደዛ ስለሆነ ደግሞ ባንዴ ሰው ቶሎ ላይለቅ ይችላል ምናምንና ላለመባዘን መርጠን እኔ ሀገር ፍቅርን መረጥኩ ከኔ ጋራም ያሉት ሀገር ፍቅርን መረጡኝ ሀገር ፍቅር ሄድን ማለት ነው እንኳን ገባችሁ ከዛ በኋላ የነበረክ ጆኒ ጠቅላላ አብዛኛው የሚታወቅ ስለሆነ እንደ ጓደኛ እንደ እህት I'm proud of you ታውቃለህ ተመስገን ልጆች ሲመጣ የነበረው ማለት የነበረው ትዝ ይለኛል የነበረው እንዴት እንደሚያስፈራ ግሬስ በጣም ነበር የሚያስፈራው ከዚህ ልጆቹ ፊት ማለት አፍጥጠን ነበር የምናያቸው የነበረው ልጆቹ እንደዚህ ብሊንክ አታረጊ was perfect on point የሆነ ቲም ነበርና ብዙ ደክማችሁበታል ልጆችም እንደዛው ያንበሳ ኢነርጂ ነበር የነበራቸው ሶ ያን ለማድረግ ይሄ መጣበት መንገድ ነውና እንትኑ እኔ በበኩሌ ስላወኩ
አንድ ሙያ ላይ አብረን ስላለን ከዚህ በኋላም አብረን ልንሰራ እንደምንችል ስለማስብ ደስ ብሎኛል። ቴንኪው እኔም በጣም ደስ ብሎኛል። የልጅነቴን ያሳለፍኳቸውን ነገሮች ካንቺ ጋራ እንደዚህ እንድጮት በመሆኑ ላንቺም ባለሽ ሙያ በጣም አክባሪሽ ነኝ። በጓደኝነታችንም ትንሽ የሚባል እድሜ አይደለም። አይገርምም? እኛ እንኳን ስንተዋወቅ ረጅም ዓመት አስቆጠርን። ያው በልጅነትም ስለሆነ ልጅ ነው የምንተዋወቀው እና በጣም አመሰግናለሁ። ረጅም መንገድ አለ ወደዛ። ገና ምንድነው ገና የምንሰራው ይበልጣል። ልክ ነው። ያ የልጅነት የምናምን ነው። አሁን ብዙ ነገር የማድረግ አቅም አለን፣ እድል አለን። ሰው ብዙ ነገር እንሰራለን። ቆም ብለን መሀል ላይ ደግሞ ምን ሰርተን መጣን? እዚህ እንዲህ ሰርተናል። አሁን ደግሞ ወደፊት እንደዚህ እንሂድ ለማለት አሪፍ ነው እንዲህ አይነት ሞመንት እና ደስ ብሎኛል ስለጋበዝከኝ አመሰግናለሁ። ቴንክ ዩ። ይቅናዎት። አሜን።